ወገን አጨብጭብ። ቆም ብለን እናስብ። ሙሐመድ የክርስቶስ ኢየሱስን ሞትና ትንሣኤ ለመካድ ሲፈልግ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። ነገር ግን ያዩ የሰሙ በቦታው የነበሩ ሐዋርያት ስለ ክርስቶስ ሞትና ትንሣኤ ሲመሰክሩ እኛስ ያየነውንና የሰማነውን ከመናገር ዝም አንልም አሉ። ምንድነው ያያችሁ ተብሎ ሲጠየቁ ኢየሱስ እንደ ሞተ እንደ ተሰቀለ እንደ ተቀበረ በሶስተኛው ቀን ከሙታን እንደ ተነሳ ሲያበስሩ፣ ነገር ግን ያላየ ያልሰማ በቦታው ያልነበረው ሙሐመድ ወማ ቀተሉሁ ወማ ሰለቡሁ አለ። አልገደሉትም አልሰቀሉትም አለ። እንግዲህ ማን ነው ትክክለኛው ምስክር? በቦታው የነበሩ ያዩቱ የሰሙቱ ሁኔታውን ሲከታተሉ የነበሩ ወይንስ ከዘመናት ልዩነት በኋላ መጥቶ ያልነበረ ያላየ ያልሰማው ሙሐመድ? የትኛው ትክክለኛው ምስክር ሊሆን ይችላል? እንግዲህ ፍርድ ቤት ሄዳችሁ ችሎት ፊት ስትቆሙ ምስክር ሊሆን የሚችለው ያየ የሰማ በቦታው የነበረ እንጂ ያላየ ያልሰማ በቦታው ያልነበረ ምስክር ሊሆን ፈጽሞ አይችልም። ዛሬም እንዲህ እንላለን፣ እኛስ ያየነውንና የሰማነውን ከመናገር ዝም አንልም። ሐዋርያቱ ኢየሱስ እንደሞተ እንደተቀበረ እንደተነሳ ሲመሰክሩ፣ ነገር ግን ከኋላ የመጣ እንደሚባለው ከኋላ የመጣው ሙሐመድ ሞቱንና ትንሣኤውን ሸምጥጦ በመካድ ሰዎችን ወደ ሞት እየነዳ ይገኛል። ዛሬም ተመለሱ። ጌታ ኢየሱስ ክርስቶስ ይወዳቸዋል። ትክክለኛው ምስክሮች ሐዋርያቶቹ እንጂ ሙሐመድ አይደለም። ወሰላም አለይኩም ወራህመቱላሂ ወበረካቱም። ሽኩረን